አንድ እግዚአብሔርን ቃል አንብቤ ወደ ስልጠና ይገባለሁ። የእግዚአብሔር ቃል በኤርምያስ መጽሐፍ ምዕራፍ 29 ከቁጥር 11 ላይ እንዲህ ይላል፣ ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም እያለ እግዚአብሔር ቃል ይናገራል። የእግዚአብሔር ቃል በዚህ ቦታ የሚናገር ምንድን ነው ብትሉ፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ። እግዚአብሔር በዘመናት ውስጥ በዓላማ ነው የፈጠረን። እግዚአብሔር ለእያንዳንዳችን የሚያስበው የራሱ የሆነ ሐሳብ አለ። እግዚአብሔር ለእናንተ የማስባትን ሐሳብ አስታውሳለሁ አይደለም የሚለው እዚህ ቦታ አውቃለሁ ያለ እግዚአብሔር ይናገራል በቃል ውስጥ። ስለዚህ እግዚአብሔር ለእያንዳንዳችን እቅድ እንዳለው በዚህ ቦታ ማየት እንችላለን። አንድ ሁለት ምሳሌ አይተን ወደ ትምህርታችን ሊብን እንገባለን። መርከብን ካየን በምሳሌያችን መስለን አንድ መርከብ የትልቅ ሀገር መርከብ ነው ብለን እናስብ። ትልቅ ሳይንቲስቶች ናቸው፣ ትልቅ መርከብን የሚሰሩ ሰዎች ናቸው ይህንን መርከብ የሰሩትን ብለን በአእምሯችን ውስጥ መሳል እንችላለን። ይህ መርከብ ምንም ያህል መልኩ ቢያምር፣ ምንም ያህል የተሰራበት ነገር ያማረ ቢሆን ይሄኛው መርከብ ትልቅ የሚያንቀሳቅሰው ሞተር ቢኖረው እንኳን መሪ ከሌለው መርከቡን የሚነዳው ንፋስ ነው ወይም ማዕበል ነው መርከቡን የሚነዳው። ማዕበል ወደ ፈለገበት ይህንን መርከብ መምራት ይችላል። መርከቡ ትልቅ ነው፣ ትልቅ ሞተር አለው፣ የሚያንቀሳቅሰው ነገር አለው። ነገር ግን ይህንን መርከብ መሪ ስለሌለው፣ መሪ ከሌለው የሚመራው ምንድን ነው ብትሉ ማዕበል ነው ወይም ሁኔታ ነው። በህይወታችን ውስጥ ዛሬ ባለንበት ሁኔታ እኛም ወጣቶች ነን፣ ተማሪዎች ነን። ህይወታችን ውስጥ የተለያዩ ታይለንቶች ሊኖሩ ይችላሉ። ባክግራውንዳችን፣ ቤተሰባችን ያማረ ነገር ሊኖረው ይችላል። ግን በህይወታችን ውስጥ ዛሬ የምንመራበት ነገር ከሌለ ነገያችንን የሚመራው ምንድን ነው ብትሉ፣ እንደ ቅድሟ መርከብ የተለያዩ ሁኔታዎች ናቸው የሚመሩት ነገያችንን። እሺ፣ በአንድ ዛፍ መስለን አንድ ዛፍ በክረምት ውስጥ በደንብ አረንጓዴ ሆነው ፍሬን አፍርተው ልታዩት ትችላላችሁ። ይሄኛው ዛፍ በክረምት ውስጥ ወይም ዝናብ በሚያገኝበት ጊዜ፣ ያማረ አየር በሚያገኝበት ጊዜ በጣም አረንጓዴ ይሆናል፣ በጣም ይለመልማል አንድ ዛፍ። ነገር ግን በጋ በመጣው ጊዜ ስሩን ወደ ምድር ካልሰደደ፣ ወደ ምድር ሰዶ በጋ በሚመጣበት ሰዓት በደንብ አድርጎ መምጠጥ የሚችልበትን አቅም በክረምት ካልገነባ ይሄኛው ዛፍ ንፋስ ሲመጣ ይወድቃል፣ ፀሐይ ሲመጣ ይደርቃል። እንዲሁም የተለያዩ ነገሮች ሲመጡ መጨረሻው መጥፊያ ነው የሚሆነው። ምን ስለሆነ በክረምት እኮ ይሄኛው ዛፍ በደንብ የሚያምር ነገር ነበረው፣ ፍሬ ነበረው ይሄኛው ዛፍ። ነገር ግን በክረምት የመውደቁ ምክንያት ፀሐይ ሲመጣ በበጋ የመድረቁ ምክንያት ምንድን ነው ብትሉ፣ በክረምት የራሴ የሚለውን ነገር አልገነባም ወይም ወደ ምድር ጥልቅ አድርጎ ስሩን አልሰደደም። ስለዚህ ይህንን ምሳሌ ወደ ህይወታችን አምጥተን ስናይ ይሄ ያለንበት ዕድሜ ክረምት ነው። ብዙዎቻችን ቤተሰቦች አሉ፣ ብዙም የምንትን የሚለን ነገር የለም። ህይወታችንን ይሄ እንደ ትላልቅ ሰዎች ህይወታችንን ሊረብሽን የሚችል ነገር የለም። እንደዛኛው ዛፍ አሁን ዝናብ እያገኘን ነው፣ ብዙም የሚያስጨንቀን ነገር የለም። በቤተሰቦቻችን ስር ተከልለን ነው ያለን እና ነገያችን በጋ ነው። በጋ ይመጣል፣ ፀሐይ ይመጣል። ዛሬ በክረምት ስር መስደድ ካልቻለን ነገ መጨረሻችን ምን እንደሚሆን አስቡት። ምንድን ነው ብትሉ፣ እንደ ቅድሟ መርከብ የሚመራ ንፋስ ወይም ማዕበል ነው። ስለዚህ እንደ መርከቧ ዛሬ በህይወታችን መሪ ከሌለን ወይም እንደ ዛፏ ዛሬ በክረምት ባለንበት ጊዜ ጥሩ ነገር መገንባት ካልቻለን ምን ይፈጠራል ብትሉ፣ መጨረሻው ያላማረ ነገር ነው የሚሆነው። ስለዚህ አንድ ይሄኛውን ርዕሱን አንዱን አብራርተን እናያለን። ነገን የሚያዘጋጅ ዛሬ ማለት ምን ማለት ነው ብላችሁ የምትጽፉ ልጆች ካለ ጻፉ። ነገን የሚያዘጋጅ ዛሬ ምንድን ነው ብትሉ፣ ዛሬ የምናደርገው እያንዳንዱ ነገር ነገያችንን ይወስናል። ዛሬ የምናደርገው ትምህርት ሊሆን ይችላል። ዛሬ የምናደርገው እያንዳንዱ ነገር ነገያችንን ይወስናል። ነገ ከሰማይ አይመጣም። ነገ ከየትኛው ቦታ በሮ አይመጣም። ነገ የሚመጣው ከዛሬ ቀጥሎ ነው። ነገ የሚመጣው ከዛሬ ቀጥሎ ነው። ስለዚህ ትናንት እኮ ዛሬን ነገ እያልን ነበረ። ትናንት ላይ ቆመን ዛሬን ነገ እያልን ነበረ። ነገር ግን ትናንት አልፎ ዛሬ
ያልነው ዛሬ ሆኗል። አሁንም ዛሬ ላይ ቆመን ነገ እንላለን። ዛሬ ነገ ያልፍና ትናንት ይሆናል። ስለዚህ ነገ ከሰማይ አይመጣም። ነገ የሚመጣው ከትናንት ከዛሬ ቀጥሎ ነው። ዛሬ በሕይወታችን ውስጥ የራሳችን የምንለውን ነገር ካላዘጋጀን ወይም ራሳችንን በእውቀት እንደዛኛው ዛፍ ስር ካልሰደድን፣ ዛሬ በትምህርትም ዓለም እስካለን ድረስ ዛሬያችንን ካላማርን ነገያችን የተበላሸ ይሆናል። ብዙ ሰዎች አይታችሁ እንደሆነ ነገያቸው የሚበላሸው ነገያቸው ያላማረ የሚሆነው ዛሬያቸውን ስላልተጠቀመው ነው። ብዙ ሰዎች በተለያዩ ቻሌንጆች ውስጥ አልፈው በተለያዩ መከራዎች ውስጥ አልፈው ነገያቸው የሚያምረው ምንድን ነው ብትሉ ዛሬ ላይ የከፈሉት ዋጋ ነው። ነገያቸው የሚያምረው በዛሬ ውስጥ ነው። እሺ በገላትያ 6:7 ላይ ሰው የዘራውን ያንኑ ያጭዳል ይላል የእግዚአብሔር ቃል ሲናገር፣ ሰው የዘራውን ያንኑ ያጭዳል ይላል። ዛሬ የምትዘሩት ዘር በተለያየ ቦታ ዛሬ የምትተክሉት ተክል ነገ ዛፍ ይሆናል። ዛሬ የምታደርጉት እያንዳንዱ እንቅስቃሴ ዛሬ የምትዘሩት ዘር ነገ ዛፍ ይሆናል። ነገ ዛፍ የመሆኑ ምክንያት ዛሬ ላይ መዝራታችሁ ነው። ዛሬ ያልተዘራ ዘር ነገ ዛፍ ሊሆን አይችልም። ነገ ዛፍ ሊሆን አይችልም። ምክንያቱም አንድ ገበሬ ዘር ሲዘራ ዝም ብሎ ነገ እንደ እንትን አይጠብቅም። ዛፍ እንትን በቅሎ ወጥቶ ፍሬን አገኛለሁ፣ በፍሬው እጠቀማለሁ፣ በፍሬው አርፋለሁ ብሎ ዝም ብሎ እጁን አጣጥፎ አይቀመጥም። ይሄኛው ገበሬ ምን ያደርጋል ብትሉ ዘሩን ተክሏል፣ በውስጡ ዘር አለ። ይሄኛው ገበሬ ይሄኛውን ዘር ተክሏል። ተክሎ ብቻ ዝም ብሎ አይቀመጥም። ይንከባከበዋል፣ ውሃ ያጠጣዋል። የተለያዩ ነገሮች መጥቶ እንዳይጎዱት ቅጥር ይሰራዋል። ለምን ብትሉ ነገ የሚፈልገውን ፍሬ ለማግኘት ዛሬውን በደንብ አድርጎ መልፋት አለበት። ስለዚህ ዛሬ በውስጣችን ዘር አለ። ዛሬ በውስጣችን እግዚአብሔር በውስጣችን ያስቀመጠው ወይ ታይለንት የሚባለው ጸጋ የሚባለው በውስጣችን ዘር አለ። ይሄኛው ዘር አለን። ነገያችን ዓላማችን ወይም እንደዛኛው ገበሬ ዛፍ ይታየናል፣ ፍሬን ማፍራት እንፈልጋለን እንላለን። ግን ይህንን በውስጣችን ያለውን ዘር ተክለን ብቻ ከተውን እንደ ገበሬው ወይ ቀጭጮ ሊያድግ ይችላል፣ ወይ ፀሐይና ሙቀት ባገኘው ጊዜ ሊደርቅ ይችላል። ስለዚህ በውስጣችን ያለውን ዘር መትከል አለብን። ተክለን ብቻ መተው የለብንም። ምን እናደርጋለን? እንደዛኛው ገበሬ ውሃን ማጠጣት አለብን። ክረምት መጥቶ ወይም የተለያዩ ነገሮች መጥቶ እንዳይጎዱት ለበጋ የሚሆነውን ነገር ማዘጋጀት አለብን። በሕይወት አንግል ውስጥ 3 አቅጣጫዎች አሉ። አሁን እኛ ተማሪዎች ነን። በእኛ ባለፉት እንዳየነው ሚዛናዊ ሕይወት ብለን ያየናቸው 4 ናቸው መሰለኝ። መንፈሳዊነት አለ፣ ትምህርት አለ፣ ሕይወት አለ፣ ቤተሰብ አለ። በእነዚህ ውስጥ ዛሬያችን የምናደርገው ነገር ለነገያችን ትልቅ ቫልዩ አለ፣ ዋስትና አለ። ለምሳሌ በመንፈሳዊነት በኩል ሚዛናዊ አድርገን የምንጓዝ ከሆነ በመንፈሳዊ ሕይወት በኩል ካየን ዛሬ ከጸለይ ዛሬ ላይ በጸሎት የምንጠራ ከሆነ ነገ ላይ ጽናት ይመጣናል። የነገው ጽናት ከሰማይ አልወረደም። የነገው ጽናት የሚመጣው በዛሬው ጸሎት ውስጥ ነው። ስለዚህ ዛሬ የምንጸልየው ጸሎት ለነገያችን ትጋት ይጠቅመናል። ዛሬ የምናነበው የእግዚአብሔር ቃል ለነገ መርነት ይጠቅመናል። ዛሬ ያልተመገበ ነገ መመገብ አይችልም። ዛሬ ያላገኘ ነገ መስጠት አይችልም። ስለዚህ ዛሬ የምናደርገው እያንዳንዱ ነገር በዚህ በወጣትነት ዕድሜያችን በዚህ አሁን በቤተሰብ ስር ጥላ ስር ተሸሽገን ባለንበት ዕድሜ ውስጥ የምናደርገው እያንዳንዱ ነገር ለነገያችን ትልቅ ዋስትና አለው። ዛሬ ያልጸለየ ነገ ጽናት አያገኝም። ዛሬ ያላነበበ እግዚአብሔርን ቃል ዛሬ ራሱን በእውቀት ያልገነባ ሰው ነገ መምራት አይችልም፣ ነገ ማስተዳደር አይችልም። በትምህርት አኳያ ወስደን ካየን ዛሬ ትማራላችሁ፣ ነገ ስኬት ላይ ትደርሳላችሁ። የነገው ስኬት ላይ የመድረሳችሁ ምስጢር ዛሬ ላይ መማራችሁ፣ ዛሬ ላይ ራሶቻችሁ በእውቀት ራሶቻችሁ በተለያዩ ነገር መገንባታችሁ ነው የነገው የስኬታችሁ ምስጢር። በተለያዩ ጊዜ የተለያዩ ሰዎች ትላልቅ ቦታ የደረሱትን ብትጠይቁ ዛሬ ላይ ወደዚህ መድረስ ምስጢር ምንድን ብትሉ ዛሬ ያ የቆመበትን ቀን አይደለም የሚናገረው ያሳለፈው ነገር ነው። ትናንቱን ነበረ የሚናገረው። ስለዚህ የእኛ ነገያችን ላይ ቆመን የምናየው ትናንታችን ማማር መቻል አለበት። ስለዚህ ዛሬ ላይ
ነገ ስኬት ላይ መድረስ አንችልም። ዛሬ ላይ ታማኝ ከሆንን፣ ዛሬ ላይ በነገሮች ያለን አመለካከት የተስተካከለ ከሆነ ነገያችን ባለ ዕድል ይሆናል። ዛሬ ላይ ያለን ነገር በታማኝነት ሕይወታችንን የምንመራ ከሆነ ነገያችን ባለ ትልቅ ዕድል ይሆናል። ዛሬ ሕይወታችንን በሕይወት አኳያ ወስደን ካየን ዛሬ ላይ የምንወስነው ውሳኔ ለነገ ለብዙ አቅጣጫዎች ይጠቅመናል። ዛሬ የምንወስነው ውሳኔ ለነገ ለብዙ አቅጣጫዎች ይጠቅመናል። ዛሬ የምንገባበት ነገር ለነገ ለብዙ አቅጣጫዎች ይጠቅመናል። ስለዚህ ወይም ነገ ትልቅ ቦታን እንድንደርስ የሚያደርገን የዛሬያችን ውሳኔ ነው። ስለዚህ ዛሬ ላይ አንድ ሰው ወይም በግንበኛ መስላችሁ አንድን ሰው ካያችሁ ዛሬ ላይ አንድ ሰው ፎቅ ትልቅ ፎቅ ነገ ማየት የሚችል ከሆነ ዛሬ ላይ ሲሚንቶ መብካት አለበት። ዛሬ ላይ መክፈል ያለበትን እያንዳንዱን ዋጋ ይከፍላል። ስለዚህ አንድ ግንብ በአንድ ቀን አይገነባም። አንድ ግንብ የሚገነባው በሂደታት ውስጥ ነው። በሂደታት ውስጥ ነው አንድ ግንብ የሚገነባው፣ የሂደት ውጤት ነው። ስለዚህ ዛሬያችንን ማስተካከል አለብን። ዛሬ የምንንቀሳቀሰው እያንዳንዱ እንቅስቃሴያችን የነገያችንን የመሆናችንን ምስጢር ይመለከታል። እሺ፣ ነገን የሚያዘጋጅ ዛሬ ዋና ዋና ችግሮች ምንድን ናቸው? ዛሬ ነገን የሚያዘጋጅ ዛሬ ወይም ነገ ጥሩ እንዲሆን ዛሬ ላይ እንዳንሰራ የሚያደርጉን ነገሮች ምንድን ናቸው? ዋናው ችግር በዓላማ አለመኖር ነው። በሕይወታችን ውስጥ በዓላማ አለመኖር ትልቁ ችግር ነው። አንደኛ በዓላማ አለመኖር የምትጽፉ ልጆች ካላችሁ፣ አንደኛ በዓላማ አለመኖር። ሰው ነገ ወዴት መድረስ እንዳለበት ካላወቀ ዛሬን አይኖርም። ሰው ነገ ወዴት መድረስ እንዳለበት የማያውቅ ከሆነ ዛሬን በስነ ስርዓት መኖር አይችልም። እየተናገርኩ ያለሁት ዛሬ በእግዚአብሔር ቤት ውስጥ፣ ዛሬ በትምህርት ዓለም ሊሆን ይችላል፣ ዛሬ በቤተሰቦቻችን አኳያ ባለንበት በእያንዳንዱ ቦታ በጥሩ እንቅስቃሴ መኖር እንዳለብን ነው። ዛሬያችን ከተበላሸ፣ ዛሬያችን እግዚአብሔር በማይፈልገው ቦታ ውስጥ ከሆነ እያንዳንዱ የምናደርገው ነገር የተበላሸ ነው የሚሆነው። ነገያችን ይበላሻል። ምክንያቱም ትናንታችን ከተበላሸ ዛሬያችን እንደሚበላሽ ሁሉ ዛሬያችን ከተበላሸ ነገያችን የተበላሸ ይሆናል። ዛሬ ምን ማድረግ እንዳለብን ካላወቀን ነገ ወዴት መድረስ እንዳለብን አናውቅም። ትልቅ አገልጋይ መሆን ይፈልጋል አንድ ሰው። ዛሬ በእግዚአብሔር ቤት ውስጥ ተተክሎ ማገልገል አይፈልግም። የነገው የስኬቱ ምስጢር ዛሬ ላይ በእግዚአብሔር ቤት ተተክሎ መቆሙ ሊሆን ይችላል። ስለዚህ ዛሬ የምናደርገው እያንዳንዱ ነገር፣ ዛሬ የምንመላለስባቸው እያንዳንዱ ሕይወቶች ነገ የምንኖረው ነገር ይወስናል። ሁለተኛ ዛሬን መዘንጋት ነው። ችግር የሚሆነው ነገር ዛሬያችንን እንዳንኖር የሚያደርገን ነገር ቢኖር ዛሬን መዘንጋት ነው። ነገ እጀምራለሁ ማለት ጥናት ሊሆን ይችላል፣ በሕይወት አኳያ አገልግሎት ሊሆን ይችላል፣ በተለያዩ በሕይወታችን ውስጥ ያሉ በቤተሰብ አኳያ ያሉ ነገሮች ሊሆኑ ይችላሉ። ነገ እጀምራለሁ ማለት ዛሬያችንን እንዳንኖር ያደርገናል። ዛሬያችን እንዲበላሽ፣ ዛሬያችን የተበላሸ እንዲሆን ያደርጉናል። ምን ብትሉ ነገ እጀምራለሁ ማለት ዛሬን መዘንጋት፣ ዛሬን መተው እና ሶስተኛ የትዕግስት እጥረት፣ ስሜት አልባ መሆን፣ ሴንስለስ በምንም ነገር የማይጥመው ይሄ የለም። አንዳንድ ሰዎች አሉ፣ ለምሳሌ ሁልጊዜ ወደ ቤተ ክርስቲያን ስትመጡ፣ ሁልጊዜ ለአገልግሎት ስፍራ ቦታ ስትሰጡ ምንም አይመስላቸውም፣ ሴንስለስ ናቸው። እነዚህ ሰዎች ይሄ ትዕግስት እጥረት ይባላል። ስሜት አልባ ናቸው። ብዙ ጊዜ አይጣፍጣቸውም ብዙ ነገር፣ ብዙ ጊዜ ይመራቸዋል ሁሉም ነገር። ይሄ ፍጥነት መፈለግ፣ የዘር ሂደትን አለመከተል፣ የዘር ሂደትን አለመከተል፣ አንድ ዘርቶ አንድ በቅሎ ለማግኘት መፈለግ፣ እነዚህ ነገሮች ዛሬያችንን እንዳንኖር ያደርጉናል። ዛሬያችን ካልኖርን ደግሞ ነገያችን የተበላሸ ሊሆን ያደርጉናል። ምን ብትሉ የትዕግስት እጥረት። አራተኛ ፍርሃት። ምሳሌ 29 ቁጥር 25 ላይ ሰውን መፍራት ወጥመድ ነው እግዚአብሔር ቃል። ሰውን መፍራት ብቻ አይደለም፣ ነገያችንን መፍራት፣ የምናደርገውን እያንዳንዱ ነገር መፍራት ዛሬያችንን እንዳንኖር ያደርጉናል። ዛሬያችንን እንዳንኖር ያደርጉናል። መሞከር፣ መፍራት፣ በትምህርት ዓለም ውስጥ የተለያዩ ውጤትን ለማግኘት ዛሬ ላይ ትጋትን መፍራት፣ እክል እኮ እንትን ተበላሽቶበታል ብሎ በእክል
ህይወትን አሳቦ ህይወትን መፍራት ዛሬ ላይ እንዳንኖር ያደርገናል። ዛሬ ላይ ካልኖርም ደግሞ ነገ ላይ መድረስ አንችልም። የፈለግነውን ነገር ማግኘት አንችልም። ምክንያቱም ዛሬያችን ከተበላሸ ነገያችን የተበላሸ ይሆናል። አምስተኛ ትክክለኛ መመሪያ እጥረት፣ መሪ አለመኖር። በህይወት ውስጥ እንደ ቅድሙ መርከብ መሪ ከሌለው አንድ ሰው የፈለገበት ቦታ መድረስ አይችልም። መንገድ ላይ ይቀራል ሲባል አሁን በእያንዳንዳችን ውስጥ የራሳችን የሆነ ዓላማ አለን። በአገልግሎት አኳያ ሊሆን ይችላል፣ በህይወት በመኖር አኳያ ሊሆን ይችላል፣ በተለያዩ መንገዶች ሊሆን ይችላል። እንደርሳለን ብለን ያሰብነው ዓላማ አለ። ይህንን ዓላማ እንድንደርስ ደግሞ የሚያደርገን ምንድን ነው ብትሉ እንደዚህኛው እንደ ቅድሟ መርከብ ማዕበልና የተለያዩ ንፋስ እንዳይመራል ዛሬ ላይ መሪ ማዘጋጀት አለብን። ሁኔታዎች ሲመጡ አይ ማለት እምቢ ማለትን መልመድ ነገያችን የተስተካከለ እንዲሆን ያደርጋል። ነገን የሚያዘጋጅ ዛሬ ለመኖር ምን እናድርግ? ነገን የሚያዘጋጅ ዛሬ ወይም የዓላማ ህይወት ነገ ለመኖር ዛሬ ላይ ምን እናድርግ? ይህንን ሐሳብ ስናይ አምላካችን እግዚአብሔር ራሱ የዓላማ አምላክ ነው። ሰው በውስጡ ትልቅ ነገር እያለ ስለ ዓላማ ኮንሰፕቱ ካልገባው ምንም በህይወት ውስጥ ሊፈይድ የሚችለው ነገር የለም። እግዚአብሔር እኛን ወደዚህ ምድር ሲያመጣን የሆነ የቀናቶች ቅስፈት ወይም እናትና አባቶቻችን በትዳር ስለተሳሰሩ ብቻ አይደለም ወደዛ ለመመጣ ነው። አምላካችን እግዚአብሔር አቅዶና አልሞ ነው ወደዚህ ምድር ያመጣን። ስለዚህ ይህንን ዓላማ እንዳንኖር እግዚአብሔር ያየንን ግብ እንዳንደርስ የሚያደርጉ ብዙ ነገሮች አሉ። ከነዚህ ውስጥ ነገን በልባችን እንመልከት። ነገን የሚያዘጋጅ ዛሬ ለመኖር ከሚያስፈልጉ ነገሮች ውስጥ ነገን በልብ መመልከት ይህ ትልቅ ነገር ነው። ዛሬ የሚኖረን ህይወት ነገ ምን እንደምንሆን የሚያሳይ ህይወት ነው። ዛሬ የሚኖረን ህይወት ነገ ወዴት እንደምንደርስ የዛሬ ትጋታችን የነገው የስኬታችን ምስጢር ነው። ዛሬ የምናደርገው እያንዳንዱ ነገር ዛሬ ላይ በርትቶ የሚያጠና ተማሪ ነገ ላይ ውጤት ያመጣል። የነገ ውጤት የማምጣቱ ምስጢር ምንድን ነው ብትሉ የትናንቱ ጠንክሮ የማንበቡ እሱ ነገር ነው። ስለዚህ ዛሬያችንን በስነ ስርዓት እንድንኖር ነገን በልባችን መመልከት መቻል አለብን። ነገን ማሰብ ዛሬን ይቀይራል። ዛሬን መቀየር ደግሞ ነገን ያነሳል። ስለ ነገያችሁ ስታስቡ ዛሬያችሁ ይቀይራል። ነገ እናንተ የዓላማ ሰው እግዚአብሔር ለዓላማ እንደፈጠራችሁ ማሰብና መመልከት እሱን ስትጀምሩ ዛሬያችሁ በስነ ስርዓት መኖር ትጀምራላችሁ። ዛሬያችሁ በስነ ስርዓት መኖር ከጀመራችሁ ደግሞ ነገያችሁ የታደሰ ይሆናል። ነገያችሁ የተቀየረ ይሆናል። ስለዚህ ሁለተኛ ዛሬን በትንሹ ነገር መጀመር። የብዙ ሰዎች ችግር ምንድን ነው ብላችሁ በምታዩበት ጊዜ አሁን በወጣትነት ዕድሜ ብዙ አሁን በውስጣችን የሚመላለስ በተለያዩ ነገሮች የፍጥነትነት ስሜት አለ። ይህኛው ስሜት ምንድን ነው ብትሉ ከትልቅ ነገር ለመጀመር መፈለግ። ዛሬያችንን እንዳንኖር ከሚያደርጉ ነገሮች ውስጥ አንዱ ከትልቅ ነገር ለመጀመር ማሰብ። ትልቅ ነገር በትንሽ ነገር ውስጥ ነው ያለው። አንድ ጥሩ ልምድ በህይወታችን ውስጥ ካለ፣ አንድ ጥሩ ቃል በህይወታችን ውስጥ ካለ፣ አንድ ጥሩ ውሳኔ በህይወታችን ውስጥ ካለ ህይወታችን የነገው ህይወታችን የተስተካከለ ይሆናል። እግዚአብሔር አምላካችን ወደዚች ምድር ያመጣን ምድርን እንድንሞላ ብቻ አይደለም። በምድር ሞልተን ዝም ብለን እንድንኖር አይደለም። ዓላማው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስን እንድንገልጥ ነው። በህይወታችን ኢየሱስ ክርስቶስን እንድንገልጥ ነው። በሮሜ 8:29 ላይ እግዚአብሔር ቃል ሲናገር እግዚአብሔር ዓለም ሳይፈጠር በፊት በክርስቶስ ኢየሱስ አስቀድሞ እንዳወቀን ይናገራል። አስቀድሞ አውቆ ደግሞ ልጁን እንድንመስል እንደጠራን፣ ልጁን እንድንመስል ወደ ልጁ ህብረት እንደጠራን ይናገራል። ስለዚህ የእግዚአብሔር ዓላማ ልጁን ኢየሱስ ክርስቶስን እንድንመስል ነው። ልጁን ኢየሱስ ክርስቶስን ነገ እንድንመስልና የተስተካከለ ህይወት እንድንኖር ደግሞ ዛሬያችን የተስተካከለ ሊሆን ያስፈልጋል። በህይወታችን ውስጥ ጥሩ ልምድ ያስፈልጋል። በህይወታችን ውስጥ ጥሩ ቃል ያስፈልጋል። በህይወታችን ውስጥ ጥሩ ውሳኔ ያስፈልጋል።
ሶስተኛ ዛሬ ከክፉ ልምድ መጀመር ወይም ዛሬ ላይ ክፉ ልምድን መሻት ነገያችንን እንዳንኖር ያደርገናል። ነገያችንን እንዳንኖር ወይም በዓላማ እንዳንኖር ያደርገናል። ምን ማድረግ? ዛሬያችንን በክፉ ልምድ መወጠር፣ በውሸት፣ በስንፍና፣ በግድየለሽነት፣ በሕይወት ምንም አይነት ደንታ ሴንስለስ መሆን ነገያችን የተበላሸ እንዲሆን ያደርገዋል። ነገያችን የተበላሸ እንዲሆን ያደርገዋል። አራተኛ ይህንን ትምህርት ስናይ ጊዜ ቢያልፍ እንደማይመጣ ማወቅ መቻል አለብን። ጊዜ ቢያልፍ አይመለስም። የምትባክነው አሁን ባለንበት በዚች ደቂቃ በዚች ቅስፈት የምትባክነው እያንዳንዱ ደቂቃ በሕይወታችን ውስጥ እግዚአብሔር መጥኖና እግዚአብሔር በሕይወታችን ውስጥ አውቆ የሰጠው መሆን እንደሆነ ማወቅና መመልከት መቻል አለብን። እግዚአብሔር አምላክ ለአንድ ሰው 70 ዓመትን እንዲኖር በዚች ምድር ላይ ሲፈቅድ ዝም ብሎ እንዲኖር ብቻ አይፈቅድለትም። የፈለገውን እግዚአብሔር የሚያስበው ዓላማ በውስጡ ያስቀምጣል። ወይም በዚች ምድር ላይ ሰርቶ የሚያልፍበትን ነገር እግዚአብሔር በአንድ ሰው ውስጥ ያስቀምጣል። ያኛውን ነገር ደግሞ ይሄኛው ሰው የሚፈጽመው በምንድን ነው ብትሉ የተሰጠውን እያንዳንዱን ደቂቃ እያንዳንዱን ጊዜ መጠቀም ሲችል ብቻ ነው። መጠቀም ሲችል ብቻ ነው። ዛሬ ያለን ሰዓት፣ ዛሬ ያለን ደቂቃ፣ ዛሬ ያለን ሰኮን ለነገው ዋጋ አለ። ለነገ ሕይወታችን ዋጋ አለ። የጠፋ ጊዜ የጠፋ ነገ ነው። ዛሬያችን ከጠፋ ነገያችን ነው የሚጠፋው። ዛሬ ላይ 5 ደቂቃ ከጠፋ ነገያችን የጠፋ ይሆናል። እኛውን በአስራዎቹ ዕድሜ ገደማ ነው ያለነው። ዛሬ ወደ ነገ በተጠጋን ቁጥር ነገም ወደ እኛ እየተጠጋን እንደሆነ ማወቅ መቻል አለብን። ዛሬ ወደ ነገ ከተጠጋን ቁጥር ነገም ወደ እኛ እየቀረበ ነው። ነገ ወደ እኛ እየቀረበ ነው። ስለዚህ እየተቀራረብን ነው። የሚባክን ሕይወት በሕይወት ዓለም ውስጥ